الرحمن الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه، والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه وسلم تسليما كثيرا. أما بعد، فيا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ونفصل الآيات لقوم يعلمون. لعل حيال ጌታ ክብሩ የላቀው አላሁ ሱብሓነሁ ወተዓላ ሶላትን በተመለከተ በአጽንኦት በትኩረት የገለጸበት ሁኔታ ነው ያለው። ምናልባትም ትልልቅ ሊቃውንቶቻችን የሚመክሩንና የሚሰጡን አጠር ያለ ተግሳጽ ምንድነው? ሶላት ካልሰገድክ መጾምህ መራብና መጠማት ነው። ሶላት ከሌለህ ምንም የለህም። ከዛ ውጭ የምትሰራው መልካም ስራ ሁሉ በቃ አየር ላይ የተበተነ ቲባር አቧራ አመድ ነው፣ ዱቄት ነው። ነፋስ የወሰደው ዱቄት፣ ነፋስ የወሰደው አመድ፣ ሌላ ምንም የምትጨብጠው ነገር የለም። ጥንቃቄ እንድትጠቀም ከፈለግ አሰራርህን አሳምር። ምክንያቱም እየለፋ ያለው ለዛ ከሆነ ማለት ነው። ፈኢንታቡ ሰዎች ከሽርካቸው ከተወበቱ ከአላህ ውጭ የሚያደርጉት አምልኮ ከባዕድ አምልኮ የተቆጠቡና የተመለሱ ለኃያሉን ጌታ በብቸኝነት ያመለኩ ወአቃሙ ሶላትን ደንቧን ጠብቀው የሚሰጡ ወአተው ዘካተ የወጀበባቸውን አስራት ለሚሆን ከንግድ ንብረታቸው የሰጡ ኢኽዋኑኩም ፊዲ እነዚህ በሃይማኖቱ ወንድሞቻችሁ ናቸው። በሃይማኖቱ ወንድሞቻችሁ ናቸው፣ ሙስሊሞች ናቸው። ይህም ባያደርጉት ሙስሊሞች አይደሉም፣ ወንድሞቻችሁ አይደሉም። ይሄ ምንድን የቁርአን አንቀጽ ነው፣ ግልጽ ባለ መልኩ ያስቀመጠው። ታሪክ ሶላት ይከብራል አይከብር? ነቢ ዓለይሂ ሰላቱ ወሰላም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር፣ ሆን ብሎ አውቆ ሶላት ያሰለፈ ሰው ከፍሯል አለቀ። እያሻሸ የመንደር ቃልቻ እያሰማመረ እያመጣ የተለያየ አቅዋሎችን ኺላፎችን ሻፊዕያ፣ ሐነፊያ፣ ማሊክያ እያለ ቢያመጣ አያተርፍም። ሐዲሱ ይከፍራል ነው ያለው። ቁርአን አንቀጹም ይከፍራል። ታሪክ ሶላት ይከፍራል። ብዙ አድላዎችን ሰብስበህ የቁርአን አንቀጾችም ሆነ ሰሃቦችን ገለጻም ሆነ ወከዛሊከ የነቢ ዓለይሂ ሰላቱ ወሰላም ሐዲስና ቁርአን ከቅድሚያ ከማግኘቱ ጋር በእነዚህ ሚዛን ከተመለከተው አነ ታሪክ ሶላት ካፊር፣ ሶላት የማይሰግድ ሰው ካፊር። ለዚህም ይኸው ልንገራችሁ ዑለማዎቻችን ያሉ ኢማም ኢብኑ ባዝ ረሂመሁላህ ተዓላ እንዲህ አሉ በፈተዋ አልስት ላይ ማለት ነው። ፈመን ሷመ ወለም ዩሰሊ ፈላ ሶውመ ለሁ ነስአሉላህ አልዓፊያ። ሶላት የማይሰግድ ግን የሚጾም ጾሙ ተቀባይነት የለውም፣ ካፊር ነው። ቀዲምና ለማ ዓሚሉ ምን ዓመልን ፈጀዐልናሁ ሀባአን መንሱራ። ወደ ሰሩት ስራ አሰብ የተበተነ ቲባ አቧራ አደረግነው ብሏል ለኃያሉ ጌታ አላህ ሱብሓነሁ ወተዓላ። ስለዚህ ከነዚህ አንቀጾች ላይ ወስዶ ነው ፈመን ሷመ ጾም የሚጾም ወለም ዩሰሊ ሶላት ግን የማይሰግድ ፈላ ሶመ ለሁ ጾም የለው። ነስአሉላህ አልዓፊያ፣ አላህ ይጠብቀናል። ጾም የለው። ትልቁን ነገር ሳታደርግ ትንሹ ላይ መንጠላጠልህ ምንም ፋይዳ ጥቅም የሌለው ነገር ነው። ይሄ ነው አንተ ግድግዳውን ሳታቆም ለጣራ መዘጋጀት ምን የሚሉት ጣራ ቆርቆሮ ትገዛለህ እንዴ? የጣራ ቃት ትገዛለህ እንዴ? መጀመሪያ ግድግዳውን ሳታቆም ምን ላይ ታቆመዋለህ? ወጋግራ ያለ ግድግዳ ያለ ምን ላይ ነው? አየር ላይ ነው የምትሰራው ጣራውን? አይሰላላ የተሰወረ ይሄ ጭራሽ አይታሰብም ማለት አእምሮ አይቀበለውም። ጣራ ያለ ግድግዳ እንዴት ይቆማል ብለህ እሪ ነው የምትለው አይደል? ከዛሊከ الصوم بلا صلاة كسكن على الهواء. ይሄ ነው ሌላ አይደል? وقال ابن عثيمين رحمه الله تعالى تارك الصلاة صومه ليس بصحيح. ሶላት የማይሰግድ ሰው ጾሙ ትክክል አይደለም። ወላ መቅቡል ሚንህ ከሱ የሚቀበሉትም አላህ የሚቀበለው አይደለም ማለት ነው። ተውሲያም ላይ እዚህ መልክ ሰርተዋል። ባረከላሁ። ስለዚህ ጾም የምትጾሙ ሰዎች ይሄንን አሱር ላይ መተኛትና ሱብሂ ላይ ከሱብሂ በፊት ቀደም ብለህ ሱህርህን ትበላለህ፣ ድክም ትላለህ፣ ሱብሂን ታሳልፋለህ። ሆን ብለህ እያሳለፍክ ይሄ ጥያቄ ምልክት ውስጥ ያስገባሃል። አትጠይቅ ታሪክ ሶላት የማትሰግድ ከሆነ ምንም እፍረት
እንደ መሐመድ እየበላ ነው እንዳይባል ነው እንጂ እየጾምክ ያለው ምንም ጾም የሚባል ነገር የለም። አላህም ፍሩ። ሶላታችሁን ስገዱ። ሶላት ላይ በርታ። አቂዳህን ሳታስተካክል ሶላት ሳታስተካክል ትልቁን ነገር ሳትሰራ ትንሹ ላይ ሩጫ ምን ፋይዳ አለ? ምን ፋይዳ አለ? ስለዚህ ጥቅም ስለሌለው በደንብ አድርገን ሶላት ላይ ተበርታ። ሶላት የማይሰግድ ሰው አይሰገድበትም፣ አይወርስም፣ አይወረስም። በቃ አደጋ ላይ ነው ያለው። መቃብር ሙስሊሚን አይቀበል ቢቀበሉ ለማዘጋጃ ነው መስጠት። እንካችሁ ቅበሩ። ይሄን በቃ ታህያ ጥንብ በቃ ያህያ ጥንብ ማለት ነው። ወደዛ ቆፈር አድርጎ ሰተው ማለት ነው። ቢበላው እንጂ ምን ቢበላው ምንም ስብዕናም የለው። ሰው አዛ እንዳያደርግ ብቻ ነው ሰተው የሚደረግ። ሰው የሰው ስብዕናም የለው። በቃ ዘመዶቹ እንዳይከፉ የሆነ ሰው ላይ እንደው እንትን ነገር የአእምሮ እንትን እንዳይከሰት ጭንቀት ሲያዩት በጣም ሰው የሆነ በጣም ፍርሃት የሆነ ነገር እንዳይለቅ ከዛ አንጻር ይሰፈር ተብሎ እንጂ አለበለዚያ ስብዕና